ተመልካቾቻችን የአፍሪካ ቀንድ አሁናዊ ሁኔታ ምን ይመስላል? እንዴት ዋለች? ምን አዲስ ክስተት አስተናገደ? በቀንዱ አካባቢ የሚደረግ ማንኛውም እንቅስቃሴ ቀጥታ ኢትዮጵያንና ኢትዮጵያውያንን የሚመለከት ጉዳይ ነውና በቸልታ ሊታለፍ አይገባውም። ለዚህም የዚህ ክፍል ዝግጅት ክፍል ዋነኛ አጀንዳው ነው የአፍሪካ ቀንድ ጉዳይ። እንደምታውቁት ምስር ናፍቆታችሁ ጸናብኝ በረታብኝ እዛ ማዶ ሆኜ በማለት እግሯን ለማስገባት ለመጎራበት ብዙ እየሞከረች እና በሶማሌ ጅቡቲ እንደዚህ በኤርትራ መልህቋን እየጣለች እንደሆነ ይታወቃል። ይሄ ደግሞ ለማን እንደሆነ የአደባባይ ሚስጥር ነው። ለዛም አርፈን የምንተኛና እንዲሁ የበይ ተመልካች ሆነን የምናየው ጉዳይ አይሆንም። ሆኖም በእውቀት በግንዛቤና ስልታዊ የሆነ አካሄድ እንደ ሀገር ሊኖረን ግድ ነው። እንደ ዜጋም ደግሞ እንደ ተራ ዜጋ ግንዛቤዎቻችንን የማስፋትና የመወያየት ኢንፎርሜሽኖችን የመለዋወጥ ስራዎችን እንሰራለን። እንደሚታወቀው ቀጠናው ስትራቴጂክ አቀማመጥ ያለው ነው። ከዛም መነሻነት እና እንደ ብዙዎቹም ታዳጊ ሀገራት እንደ ብዙዎቹ የአፍሪካ ሀገራት ሁሉ እጣ ፈንታው ለራሳቸው ለሀገራቱና ለህዝቦቻቸው የተተወ ጉዳይ አይደለም። አያላን ሀገራቱ ያንን ለማድረግ በፍጹም ፈቃደኛ ሆነው አያውቁም። ቀጠናው ለምን ቢባል ቀጠናው በጣም ስትራቴጂክ አቀማመጥ ነው ያለው። ከፍተኛ የንግድ ልውውጥ የሚደረግበት ወታደራዊ ጠቀሜታም ያለው አካባቢ ነውና አያላኑም ሰማው ኢንቨስትመንትም ስለሚኖራቸው ያለ ወታደራዊና ፖለቲካዊ ጣልቃ ገብነት ደግሞ የሚያስፈጽሙት ጉዳዮቻቸው መነሻነት ለኛ ለህዝቦቿ የሚተውት ጉዳይ አይደለም እና ከዛ አንፃር እኛ የት ነን? ምንስ እያደረግን ነው? የሚለውን ማየት መዳሰስ ግድ ይላል። አሁን ላይ የቀጠናውን መልክ የመወሰን አቅም ያለው በአሜሪካና በምዕራባውያን በመሳሰሉት ሀያላን ሀገራት በአረቦቹ ገንዘብ አላቸው። እንዲሁም በሩቅ ምስራቆቹ አሁን ላይ ቀጠናው መያዝ ስላለበት መልክ ይሄን መምሰል አለበት። ቀላል ጉዳይ አይደለም። የሀገራት እውቅናን የሚመለከት ዳር ድንበርን የሚመለከት የባህር በር ጉዳይን የሚመለከት ብዙ ጉዳዮችን የሚነካካ ጉዳይ ነው። ሶማሌላንድ ሀገር ትሁን ራሷን ችላ ወይስ ትዋሃድ? ኤርትራ ወደ ቀድሞ ክፍለ ሀገርነት ወደ ኢትዮጵያን ተቀላቅላ አይደለም ድንበር እና በጣም በእጃችን አይደለም ነው በእጃችን አይደለም። አብዛኛው ጉዳዮች በዚህ አካባቢ በዚህ ቀጠና ያሉት ወሳኝ ኃይላት ሌሎቹ ናቸው፣ ሩቅ ያሉት ናቸው። የሚያናድ በሚያበሳጭ ሁኔታ ይሄ ኦቶሪቲ በአመዛኙ በእጃችን አይደለም። ሌሎች ፋክተሮች እንዳሉ ሆነው በእርግጥ ሙሉ በሙሉ ተደላድለው እንዳሻቸው ይገባሉ ይወጣሉ ማለት አይደለም። አያላኑ ግን እነዛኑ ጎትቶ የሚያመጣው ደግሞ እዚህ ያለው መላቀጡ የጠፋው የፖለቲካና ማህበራዊ ግንኙነት አሰላለፍ ነው። ቀጠናው እንደምታውቁት ቀንድ ኖሮት ለህዝቦቹ ለሀገሩ ባዳ የሆነውን ሀያል ሀገር
ወቅቱ የሚያባር አይደለም። እኔ ነኝ የምመራችሁ እንዳሻኝ የሚበጃችሁን እኔ ነኝ ማቅላችሁ የሚለውን ሀገራት የማይመለከተውን ወቅቱ ታፍሮ ተከብሮ የሚኖር አይደለም። በጣም ቮላታይል ነው፣ በጣም ፍራጃይል ነው እና በዛ ምክንያት በጣም ጥንቃቄ የሚያስፈልገው ነው። በኢትዮጵያ በእኛ የውስጥ ጉዳይ እንኳን ምን ያህል እጆቻቸውን ለማስገባት ጥረት እያደረጉና የተሳካላቸውም አንዳንድ ነገሮች እንዳሉ የሚታወቅ ነው። እናም ወገን ትግሉ ሶማሌን ስንል ከሀሰን ሼህ ጋር ወይም ከራሷ ከሶማሌ ጋር አይደለም። ጅቡቲን ስንል ከራሷ ከጅቡቲ ኢንተረስት ብሔራዊ ኢንተረስት ጋር ብቻ አይደለም። ሌላ ከጀርባ ካለ ጋር ኤርትራን ስንል ራሷን ኤርትራ ማለት አይደለም። እና ኢትዮጵያ እሙን ነው ጃይንት ሀገር ናት። እዚህ ጋር ከፍተኛ ሚና ሊኖራት ይገባል። የምትጋፋው ግን ከእስራኤል፣ ከቱርክ፣ ከአረብ ሀገራት፣ ከምዕራባውያን ጋር መሆኑ ሊታወቅ ይገባል። በሚሊተሪ ቢሆን ወይ በኢኮኖሚ ለዛ ምን አይነት አቋም ምን አይነት ቁመና ላይ ናት? ከየትኞቹ ጋር ተናባ ትጓዛለች? ከየትኞቹ ጋር ተጎራብጣና ገፍታ አርቃ ማቆየት ትችላለች? እና ይሄ በጣም ቀልብ የሚስብ እልህ አስጨራሽ የማራቶን ውድድር ነው። ከፍተኛ ጥንቃቄ የሚጠይቅ ግብጽ ኢትዮጵያን የአረብ ጠላት ሀገር አድርጋ ምን ያህል እንደጎዳችን ገና አሁን እየተገለጠልን ነው። ያሳያችሁ እሷ ለየትኛው የአረብ ሀገር ጥቅም ቆማ ግን ኢትዮጵያን ጠላት አድርጋ ፈርጃት ማግኘት የሚገባትን ጥቅም ባህር በር ስንት የባህር በር የነበራት ሀገር በአረቦቹ ግፊት በቱርክ እና በሌሎቹም የተረባረበ ዱላና ርብርቦሽ ዲፕሎማሲ ምናምን ነው አሁን ያለችበት ቅርጽ ላይ ያለችውና ከስሜታዊነት ወጥቶ እንዲህ አይነቱን ነገር አስልቶ አስቦ መጓዝን ይጠይቃል። ይህን በሚመለከቱ ሀሳብ አስተያየቶችን እስቲ እናንሸራሽ። አሁን ላይ በሱዳን እየተደረገ ባለ ፍትጊያ የኢትዮጵያ ድርሻ ምንድነው? እውነት ቆማ የበይ ተመልካች ሆና የሚመጣውን ውጤት እቀበላለሁ ባይ ናት ወይስ ይጠቅመኛል ይሆነኛል የምትለውን አካል ደግፋ ወግና ወደ ስልጣን የማምጣትና ሀገሪቷንም የማረጋጋት ኃላፊነትን ትወጣለች? ይሄ ወሳኝ ጥያቄ ነው። ምንም ማጎልበስ መልመጭመጭ ምናምን እዚህ ጋር አይሰራም። ምክንያቱም ይታወቃል በግልጽ ግብጽ በግልጽ እየታየች ነውና በግብጽ ወደ ስልጣን የመጣ አካል ለኢትዮጵያ ይሰራል ከኢትዮጵያ ጋር በመልካም ጉርብትና ይጓዛል ወይ? አይመስለኝም። እና ስማችንም እየተነሳ ነው። በእርግጥ ከዚህ ከኢትዮጵያና ከዩኤኢ ጋር አብሮ የሚሰራው ክፍል ድል እየቀናውም እንደሆነ በተወሰነ መልኩ እየሰማን ነው። ግድ ይላል አስልቶ አስቦ መጓዝ። ከዚህ አንፃር ወደ ሌላው ዘገባችን እንሂድ። ሰምታችኋል ወገን ናቅፋ መቀሌ መግባቱን። ናቅፋ መቀሌ ገብቷል። ከትንሽ ወራት በፊት ድንበር አካባቢዎች ላይ ዛላምበሳ፣
አካባቢ እንዲሁም ኢሮብ ላይ ኢሮብ አካባቢ እንደዚህ የንግድ ልውውጦች ስላሉ ሰው እንደ አማራጭነት ናቅፋን የኢትዮጵያን ብር እንደዚህ ሲጠቀም መቆየቱ ይታወቃል። አሁን ወደ መሃል እስከ መቀሌ ዘልቆ መግባቱ እየተሰማ ነው። ይሄ ነገር ምን ማለት ነው? ከኢኮኖሚ አንፃር ምን ማለት ነው? ከሀገር ሉዓላዊነት አንፃር ምንድነው? ከህዝብ ለህዝብ ግንኙነትስ አንፃር ፖዘቲቭ ነው ወይ? ፖዘቲቭ የሆነ ኢምፕሊኬሽን አለው ወይ? አንድ ጥሩ ማሳያ እንደ ጥሩ ነገር ሊጠቀስ የሚችለው የህዝብ ለህዝብ ግንኙነት መኖሩ ግብይት መኖሩ ይጠቁማል። ጠቋሚ ነገር ነው። ይሄ ግልጽም ነው። ኤርትራ ብዙ የምትገዛቸው የምትፈልጋቸው ነገሮች ከኢትዮጵያ አሉ። አላውቅም ከዛ ወደዚህ የሚመጣ ነገር ስለመኖሩ ግን ግብይቱ በአንድም በሌላም ያው ህዝብ ለህዝብ ይሄ የሻከረ ነገሩን ምኑን የተወሰነ የማለዘብ ነገር ይኖረዋል። ያ አንድ ጥሩ ጎን ነው። ነገር ግን ሁለት ራሳቸውን የቻሉ ሀገራት ያለ አንዳች ህጋዊ ስምምነት የተለያየ ገንዘቦቻቸውን ከረንሲያቸውን በእንደዚህ አይነት ሁኔታ መጠቀም ኢኮኖሚካል ጫና የሚፈጥርበት ሁኔታ አይኖርም ወይ? ኢትዮጵያ እንዴት ፈቀደች? የኤርትራስ ያቺ ጥብቅ እንደሆነች የሚነገርላት ኤርትራስ እንደው ምን አስባ ነው? የሚያስብል ጥያቄ የሚያጭር ነገር ነው። ጥያቄ ፈጥሮብናል ለማለት ያህል እና እንዲሁ ቀለል ያለ ጉዳይ እንዳልሆነም ይገባናል። ሌላው የሰሞኑን የህወሓት ሰሞንኛ ትንኮሳ ተከትሎ የሚደረጉ የተቃውሞ ሰልፎች ዛሬም ቀጥለው ውለዋል። ዛሬ በአማራ ክልል በተለያዩ አካባቢዎች ዳባርቅ ዳባት እና ጠለምት ላይ ብዙ ህዝብ የተሳተፈበት ህዝባዊ ሰልፍ መካሄዱ ተመላክቷል። ህዝቡ በነቂስ ወጥቶ የተለያየ መፈክር ይዞ ተቃውሞውን ገልጿል። ጥሩ ነው እንላለን እኛም እንደዚህ ጦርነት ትንኮሳንና ጦርነትን መቃወምና የሰላም ጥሪንም ማድረግ ተገቢ ነው እንላለን።